ሰላም ሰላም፣ እንዴት ናችሁ? ሰላማችሁ በክርስቶስ ብዝት ይበላችሁ። እኔ ጋር ፈጣሪ ይመስገን፣ እኔ ጋር ሁሉ ሰላም ነው። እችን ሰዓት ደግሞ ባርኮና ቀድሶ ለዚህ ሰዓት ስላደረሰን ክብሩን ይውሰድና ተመስገን ማለት አንርሳ። ተመስገን ማለት ትልቅ ዋጋ አለውና ለዚህችም ሰዓት ስላደረሰን ፈጣሪ አምላክ ሀገራችንን ሰላሟን፣ ፍቅሯን፣ አንድነቷን ይመልስልን፣ ሰላሙን ይስጠን። ሁላችንም ከዓለም ዳር እስከ ዓለም ዳር ላለን ለአዳምና ለሔዋን ልጆች ሁሉ ሰላማችሁ በክርስቶስ ብዝት ይበልልኝ። እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ጋር ፈጣሪ ይመስገን። እስቲ ዛሬ ይዤላችሁ የመጣሁት በጣም እኛ ሴት ልጆች በጣም ክቡር ነን። በጣም ሴት ልጅ ሲባል እንግዲህ ትልቅ ዋጋ አላት አይደለ? ሀገር ራሱ በሴት ትመሰረታለች። እና አሁን ታዲያ የምናየው ነገር ሶሻል ሚዲያው ላይም ሆነ አብሶ ደግሞ ቲክቶክ ላይ በጣም አስቀያሚ ነገሮች፣ ዘግናኝ ነገሮች እያየን ነው። እና ምናልባት ይሄ ለጊፍት ተብሎ ለአንድ አበባ ለሁለት አበባ ወይ ደግሞ ለአንበሳ ተብሎ ሴት ልጅ ራሷን ዝቅ ስታደርግ በጣም ያማልና እንደዚህ የምታደርጉ ልጆች ተልባችሁ ብትመለሱ መልካም ነው ብዬ አስባለሁ። ምክንያቱም እናንተ ዛሬ ስራ ላይ ሌላ ዓለም ነው ያላችሁ። እህት አላችሁ፣ ወንድም አላችሁ፣ ቤተሰብ አላችሁ። እንደው ቤተሰቡን ተውት፣ እህት ወንድሞቻችሁን እንኳን ተውት፣ ለራሳችሁም ክብር ተውት። ነገ ግን የምታገቢው ባል ወይ ደግሞ ነገ የምትወልጃቸው ልጆችሽ ከዚህ መጥፎ ነገር ተመለሱ ስትያቸው የሚመለሱ ይመስልሻል? ምክንያቱም አንቺ ምን ስታደርጊ ነበር እናቴ ብለው ታዲያ መጠየቅ አይችሉም ብለሽ ነው? እውነት ነው የምላችሁ። በጣም ከሚያስጠላው ነገር ዛሬ የምናደርጋቸው ነገሮች ሁሉ ነገ ዋጋ እንደሚያስከፍሉን ታውቃላችሁ። ነገ መቼም እኛ እናገባለን፣ እንወልዳለን። ለልጆቻችን እኛ የምናሳያቸው ያው ሚዲያ የያዘው ነገር ሚሞሪ የያዘው ነገር እድሜ ልኩን አይጠፋምና ምክንያቱም ሁሌ ብናጠፋው እንኳን አካውንታችንን ሰርች ቢደረግ ይመጣልና ታዲያ ለነገ ለልጆቻችን ይሄን ይሁን የምናስተላልፈው። እንደው ደግሞ ታናናሽ እህት ወንድሞች አሉንና እኛ ዛሬ እያደረግን ያለነው መልካም ነገር ካልሆነ እኔ ታናሽ እህቴን ወይ ታናሽ ወንድሜን ይሄ ነገር ትክክል አይደለም፣ ከዚህ ነገር አቁም ብለው አንቺ ምን እያደረግሽ ነው እህቴ ብሎ መጠየቁ ይቀራል ብላችሁ ታስባላችሁ? ታዲያ ምን እያደረግን ነው ይሆን ያለ ነው? መልካም ነገር እያስተላለፍ ነው ለህለ ወንድሞቻችን። ነገ ደግሞ ለህይወታችን ቤት ለምንመሰርትበት ነገ ህይወታችንን አግብተን መቼም እናገባለን። ባላችንስ ለኛ ምን አክል ክብር ይሰጠዋል? ራሳችንን ስናስከብር ሴት ልጅ ትልቅ ዋጋ አላት። እኛ ራሳችንን ስናስከብር ለራሳችን ትልቅ ዋጋ ስንሰጠው፣ ራሳችንን ትልቅ ቫልዩ ስንሰጠው ማንም ቀና ብሎ እንደማያየን ግን ታምናላችሁ? የምሬን ነው የምላችሁ። ራሳችንን የምናስንቀው ራሳችንን እና እኛ ሴቶች አብሶ ትልቅ ዋጋ ያለን ልጆች ነንና ምክንያቱም ሀገር ራሱ በሴት ነው የምትመሰረተው። ስለዚህ ጠንቀቅ ብንል ከዚህ ተመጥፎ ነገሮች ላይ ገደብ ብንይዝ፣ ሶሻል ሚዲያ ላይ በተለያየ ነገሮች መተን መስራት እንችላለን። በስራ ትችላላችሁ፣ አይዲያችሁን አመታችሁ መስራት ትችላላችሁ። ለጊፍት ብላችሁ ሳይሆን መስራት ያለባችሁ አይምሯችሁን ለማሳደግና አይምሮ ለመቀየርና ምናልባት ደግሞ እናንተ ጋር ያለው ነገር ያንን አይዲያ ብትናገሩት ሌላ ሰውን ይጠቅማል ብላችሁ ልታስቡ ስለምችሉ መናገር ይቻላል ማለት። በጣም ብዙ ነገር መስራት ይቻላል። ጊፍት ስለተሰጣችሁ ብቻ አይደለም ቢዝነስ ማኔጅመንት ውስጥ ገብታችሁ ቢዝነሳችሁ አደገ የሚባለው። ሰዓት ካላችሁ በጣም ብዙ ቪዲዮዎች እየሰራችሁ መልቀቅ ትችላላችሁ፣ መስራት ትችላላችሁ እና ሶሻል ሚዲያ መቀላቀል ትችላላችሁ በመልካም ነገር። ዛሬ ቀስ በቀስ የምንጀምረው ነገር ነገ ምን ቦታ እንደሚያደርሰን አናውቅም አይደለ? ትልቅ ቦታ ላይ ትልቅ ካምፓኒ ላይ ሊደርሰን ይችላልና ምክንያቱም ቀስ በቀስ እያላችሁ አካውንታችሁን አሳድጉት። ያልሆነ ቦታ ግን አትገኙ። የምሬ ነው የምላችሁ። ያልሆነ ቦታ ስትገኙ ክብራችሁን ዝቅ የምታደርጉት እናንተ ናችሁና ዋጋ ስጡት። ሴት ልጅ ትልቅ ሀገር ናት። ሀገር ራሱ ሴት ልጅ ሀገር ራሱ በሴት አይደለም የምትወከለው። ስለዚህ ለራሳችን ክብር ታልሰጠነው፣ ለራሳችን ቫልዩ ታልሰጠነው ማን ቫልዩ እንዲሰጥላችሁ ነው የምትጠብቁት? ሌላ ሰው መጥቶ ቫልዩ እንዲሰጥላችሁ? ዋጋ ስጡት። የምሬን ነው የምላችሁ። በእያንዳንዳችሁ ላይ ዋጋ ስጡት። አንቺ ዋጋሽን ከፍ ታደረግሹ፣ ዋጋሽን በጣም ሪስፔክት ታደረግሹ፣ ያቺ ሴት ተወዳጅና ማንም የሚፈልጋት ሳትሆን በጣም ወርቅ ወይ ደግሞ ዳይመንድ በላይ ናት ማለት ነው። እና አንቺ መስራት ያለብሽ አይምሮሽ ላይ ብቻ ነው ብዬ አስባለሁ በዚሁ። እና እባካችሁ ሴት እህቶቼ የምሬን ነው የምላችሁ፣ አሉባልታ ቦታ ታላችሁ ተቆጠቡ። የምሬን ነው የምላችሁ። ምክንያቱም ዛሬ ክብርሽን ዝቅ ታደረግሽው ነገ መልሰሽ እንኳን ይሄን ነገር ላጥፋው ይሄን ነገር አጥፍቻለሁ እንኳን ብለሽ ስትሰጪ ምንም ዋጋም የለውም። እና ምክንያቱም አንዴ ሶሻል ሚዲያ ላይ ወጥተሻልና ሶሻል ሚዲያ በተለያየ ነገር መስራት እንችላለን። ደግሞ በዚሁ ላስጠንቀቃችሁ ወንድሞቼ፣ አባት ናችሁ አይደለ? አባት ናችሁ፣ ወንድም ናችሁ፣ ሚስት ባል ናችሁ። እና ታዲያ እናንተ ባል እየሆናችሁ ወንድም እየሆናችሁ ከምንም በላይ ደግሞ ሴት ልጅ እናታችሁን አትወዱም? እህት የላችሁም? ወንድሞቼ እህት እናት የለቻችሁም? ልጆች የላቻችሁም? ነገ እኮ እናንተም ትዳር ትመሰርታላችሁ፣ ሴት ልጅ ትወልዳላችሁ። እና ያቺ ታዲያ ዛሬ እንደዚያ አስቀያሚ ነገር የምታሰሯትን ሴቶች ነገ ልጆቻችሁ አለመስራታችሁን በምን እርግጠኛ ትሆናላችሁ? ያጨዳችሁትን ነው አይደል የምታብሱት? እና ቢያንስ እንኳን ሴቷ ራሱ እንደዛ ነገር ስታረም መክራችሁ መመለስ ያለባችሁ
እናንተ ናችሁ አይደለም። ምክንያቱም እሷ እንኳን ትንሽ ስሜታዊ ልበለስ ስሜታዊ እንኳን ብትሆን ደግሞ መሆን ያለባት ብዬ አላስብም። ብትሆን እንኳን ነው ይሄ ነገር እኮ ጥሩ አይደለም ብላችሁ መመለስ የምችሉት እናንተ ናችሁ። ወንዶች ሲባሉ የምሬ ነው የምላችሁ፣ ወንድም መሆን ይችላል፣ ባል መሆን ይችላል፣ መከታ መሆን ይችላል። ማንም አንድ አባትና አንድ እናት ስለተወለደ ብቻ ነው ብዬ አላስብም። ምክንያቱም የኛ ኢትዮጵያዊ ካልቸራችንን እናውቀዋለን አይደለ? ሁሉም የውጭ ዓለምን ካልቸር መቀላቀል አለብን ብዬ አላምንም ስላችሁ፣ በተለያየ ነገሮች የውጭ ዓለምን ካልቸር ተቀላቅለናል። ግን ደግሞ ኢትዮጵያ ስትባል ራሷን ስብስብ ያደረገች ሴት ልጅ ራሱ ውበት አላት አይደለም? ስለዚህ ሴት ልጅ ደግሞ ትልቅ ክብር ናት አይደለ? ክብር ስትሆነች ድረስ ታዲያ ተጠንቀቁ ኃይል ነው። በዚሁ አጋጣሚና ዋጋ ስጩ። ለራሳችሁ ዋጋ ስንሰጠው ትልቅ ቦታ ላይ እንቀመጣለን እና በጣም የምንፈለግ ወርቆች ነው የምንሆነውና ለራሳችን ግን ክብር ታልሰጠነው ራሳችንን ዝም ብለን አሉባልታ ቦታ ተሆን ክብራችንን ራሳችንን እና የምናዋርደው። ባካችሁ ሴቶች እህቶቼ በጣም ተንዝት አስቀያሚ ነገሮች ላይ በጣም ራሳችሁን ጠብቁ እላለሁ። በዚሁ አጋጣሚ ስለምትከታተሉኝ ከልብ አመሰግናለሁ። ዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት አስቀምጡልኝ። ሌላ ደግሞ የምሰራላችሁ ነገር ታለ በኮሜንት አሳውቁኝ ማለት ነው። ሁሌም ግን እንደምላችሁ የእናንተ ማበረታታት ለእኔ አይለየኝ እላለሁ። ቸር ሰንብቱልኝ። መልካም ቀን